ሻንጣ ይዟል። እንዴት ቀስ እላለሁ? ሻንጣ ይዞ ልብሱን ይዞ እኮ ነው የሄደው አይደል? እንዴ እኮ እኔ ልብሱን አላውቅም። አሁን እኔ ልብስ ጽፎ ምን ልናሳጥብ አንሄድም? ህይወት ቀልድ ነው እንዴ ማለት ነው? ሳንፎን እኮ አላየሁትም። እኔ ማየት ነበረብህ እያልኩ ነው። እና ታየዋለኛ። አሁን አንቺ አደራ የሆነ ነገር አደራ የምትሰጪኝ እንትን እላለሁ። እሺ ተንቀጠቀጠ እኮ ነው። ሀይሚ ተረጋጊ። እሺ ታችን ተቀበለች። ውሃ ስጠጭ ሀይሚ ተረጋጊ። እንዴት ልረጋጋ? በእናትህ ተወኝ እስኪ። ይፍታ እስኪ ልቀቀኝ በእግዚአብሔር። ተቀመጪ። እኔ እንዴት ልቀመጥ በእግዚአብሔር? የት ሂዶ ነው? ወይኔ ጉዴ ፈላ። እንዴት ነው? ቀልድ ነው እንዴ? ቆይ እንዴ አልገባኝም። የተፈጠረው ነገር አለ ማታሽ አስረጅኝ። እኔ ምንም በሰላም ነው። በቃ የተለያየ ነው እኮ እንዴ በሰላም ነው። ዋሽሽኝ አይደለም ይፍታ። ለምን ዋሻለሁ? እግዚአብሔርም ለምን ዋሻለሁ እንዴ? ምንም የሚያስዋሽ ነገር አለ? ሰላም አልነበረም እንዴ? ብሎ ከመሬት ተንስቶ ይሄዳል። ሰላም ፋሚሊ፣ ዛሬም እንዴት ናችሁ? ተመልሼ መጥቻለሁ። ሰብስክራይብ ላይክ ሼር ማድረጋችሁን እንዳትረሱ። የዛሬ የሚገርምና ቀውጢ ነው። የዛሬን ቪዲዮ ያላየ ሰው ምንም ቪዲዮዎችን ባያይ ጥሩ ነው። ስለዚህ ብሩኬ ወደ ዱባይ ሄዷል። ሀይሚም እያለቀሰች ትገኛለች። እስኪ አብረን ያለውን ሂደት ፕሮሰስ የምናይ ይሆናል። እስከዛው ድረስ ሰብስክራይብ ላይክ ሼር ማድረጋችሁን እንዳትረሱ ማለት ነው። ስለዚህ ሌትስ ጎ ወደ ቪዲዮ። አልተጣላችሁ? አልተነጋገራችሁ? ይሄን እንደዚህ ደብዳቤ የሚያጽፍ ነገር ምን አለ? እሺ ዝም ብሎ ከመሬት ተንስቶ ይጽፋል። ለምን ይሰናበተኛል እንዴ? እሺ ላንብበው። ትችላለህ? አንብበው ምን እንደሚለው እንዴ። ቀልድ ነው እንዴ ህይወት? እንዴ እኔ ደስተኛ ሆኜ ሳልጨርስ ለምንድን ነው እንደዚህ የሚፈጠረው? አልገባኝም። ቅመምዬ በጣም ወድሻለሁ። ይሄንን ግን ስናገር በታላቅ ሀዘን ነው። ግዴታ መሄድ ስላለብኝ ነው። እባክሽን እንደምትጠብቂኝ ተስፋ አደርጋለሁ። በቅርቡ እንገናኛለን። መሄድ ፈልጌ ያልነበረው ግዴታ ሆኖብኝ ነው። ምናልባት 5 ወር ልቆይ እችላለሁ። በዚህ ሁሉ ጊዜ ውስጥ ሳትለወጭብኝ እንደምትጠብቂኝ ተስፋ አደርጋለሁ። እወድሻለሁ። ለ5 ወር ሙሉ የሚያስኬድ ምን አለ? እኔ አንቺ ሀይሚ ከእኔ በላይ እኮ ክሎዝ የሆናችሁ እኮ እሱ ጋር አንዴ ከኔ በላይ ለዛ ነው። ለምን አልነገረኝ? የሚሄድበትን 5 ወር የሚያስኬደው ጉዳይ ምንድን ነው? እሺ እንዴ ራስሽን ጠብቂ ምንም ምናምን ምንድነው እንደዚህ የሚያስብል ነገር? በእግዚአብሔር እንዴ የምታውቂው ነገር ካለ ንገሪኝ። እኔ ምንም ማውቀው ነገር የለም። የተናገራችሁ ነገር የለም። ዝም ብሎ ተንስቶ ይሄዳል። ሃይሚ ምንም ይፍታ። እግዚአብሔርን ዝም ብሎ ተንስቶ ይሄዳል። እኔ አላውቅም። በቃ ምን እንደተፈጠረ እኔ አታስጨንቁኝ እባክሽ። ምንድነው የሆነው? ሚፍታ ሻንጣ ይዞ ሲሄድ እኔን መጥራት ነበረብኝ የዛን ሰዓት። ከሄደ በኋላ ለምን ትጠራኛለህ? ግራ ገባኝ። ይሄን እኮ አሁን ገና እያነበብኩት እኮ ነው። ሃይሚ ማየት ነበረብህ በቃ በሰዓቱ። ወይኔ ጉዴ ፈላ። እንዴ የሆነ ነገር ቢሆን እንጂ ዝም ብሎ አይሄድም በእርግጠኝነት። እሺ ቤት ደውለሽላችኋል? ደህና ናቸው ሁሉም? ሁሉም ሰላም ነው። እንዴ ትናንት በስልክ ምንም የተፈጠረ ነገር የለም። አውርቻቸዋለሁ። እንዴ አልገባኝም። ቆይ ስልኬን ላምጣ። ወይኔ ጉዴ ፈላ። እሺ ተረጋጊ። ቆይ በኋላ የት ሄዶ ነው? በእግዚአብሔር የት ሊሄድ ይችላል? ምናልባት የደወለልህ ሰው አለ ካንተ ጋር ሆነ። ፋሚሊ ተመልሰን መጣ ማለት ነው። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። የአሁኑ ቪዲዮ እስከ መጨረሻው አብራችሁ ይሁኑ ማለት ነው። ስለዚህ ያለው ነገር በሂደት በፕሮሰስ እያየን እንሄዳለን። ሰብስክራይብ ማድረጋችሁን፣ ቪዲዮን ላይክ ማድረጋችሁን እንዲሁም ደግሞ ሼር ማድረጋችሁን እንዳትረሱ። ኔክስት ቪዲዮ አይተን ተመልሰን መጣለን ማለት ነው። ወደ ቪዲዮ ምናምን ማስታወሰው ነገር ወይኔ እስኪ እኔ ውሃ አልፈልግም። በእግዚአብሔር እንድትረጋጊ እኮ ነው። ራሴን ለመቆጣጠር እየሞከርኩ ነው። እግዚአብሔርን በጠዋቱ ምን አይነት ነገር ነው የምትነግረኝ? እኔ ለራሱ እኮ እንዳንቺ እኮ ግራ ገብቶኛል። ሃይሚ ለምንድን ነው እኔን የምትወቅሽኝ? እኔ ምን አደረኩ? እኔ እየወቀስኩህ አይደለም፣ ግን ሲሄድ ቢያንስ ልትነግረኝ ይገባ ነበረ። ሻንጣ ይዞ ሲወጣ የት ነው? እኔ ስንት ሰዓት ላይ ነው የወጣው? እኔ እንጃ ቆይቷል። ጭራሽ ሰዓቱንም አታውቀው? ተወዛገብኩኝ እኮ ከእንቅልፌ ቀሰቀሰኝ። ይሄን ነገር ለሃይሚ ስጣት። አሁን ከዚህ በፊት ወይ ቀድሞኝ ስፖርት ይሄዳል። አልገባኝም። ለምን ዝም ትለዋለህ ሲሄድ? በእግዚአብሔር እንዴ ሃይሚ ስታው እንደምታለቅሽው ተወኝ በእናትህ። እኔ ምን አድርጌው ነው? እሺ ሳላውቀው ያደረኩት ነገር አለ? አልገባኝም። ማልቀስሽ የሚቀይረው ነገር አለ?
እኔ ታውቀኝ አይደል በትንሽ ነገር ስሜታዊ መሆነው እንኳን እሱ ሄዶ። ኧረ ብሩኬ የማይሆን ነገር ነው ያደረገው። እንዴት እንደዚህ ያደርገኛል እንዴ? እዚህ ቤት ውስጥ ትቶኝ እንዴት ይሄዳል እንዴ? እኮ ግራ ገባኝ። እየቀለደ መሰለኝ ሃይሚን አደራ ምናምን ሲል እኔ ሳላውቀው ምናልባት የበደልኩት ነገር አለ። የሚያስኬደው ነገር ምን ተፈጥሮ ነው? ቆይ አልገባኝም። ይፍታ እንዴ? እሺ እንዴት ነው ነገሮችን የምናስተካክለው? እኔ አላውቅም። በቃ እንዴት እንደምናስተካክለው አላውቅም። ሲሄድ ለምን ዝም አልከው? ተወዛገብኩኝ ሃይሚ። እኔ ከእንቅልፌ ሰው ቀስቅሶ ሲያወራኝ እንዴት እንደመሆን ታውቂያለሽ። ሃይሚን አደራ ካሁን በኋላ ለአንተ ነው አደራ የምሰጣት ምናምን አለኝ። ከዛ ይሄን ደብዳቤ እኔ ስትነግረኝ ደብዳቤውን አንብቤ ራሱ ለማመን ወደ ውስጤ ለመቀበል አልቻልኩም ነበር እኮ። ግን ገብቼ ክላሱን ሳየው ባዶ ነው እንዴ ሻንጣ ይዞ ሲሄድ። እሺ ቴክስት ምናምን አድርጎልሻል? ተደዋውላችኋል? ቢደውልልኝ ምን አነፋረቀኝ? እዚህ ምን ያነፋርቀኛል? ቢነግረኝ ቢደውልልኝ የሆነ ነገር ቢለኝ ምን ያስለቅሰኛል? እሺ ስልክሽን እንትን በይ ቼክ አድርጊው። ስልኬን እሺ ልምጣው ነው ያረቁ እዛ ነው። ጋይስ ጥሩ እየሄደ ነው። ነገሮችን በተቻለ መጠን ከዚህ በላይ ማስለቀስ አለብን። ሃይሚን ያው ታውቃላችሁ እንዳታኮርፈኝም እየፈራሁ መጣች። ምንም መልእክት እኮ አልጻፈልኝም ይፍታ። በእግዚአብሔር ምንም ቴክስትም አላደረገም። እውነትሽን ነው ሃይሚ። ማታ ሰላም ነበር አብራችሁን የነበራችሁት፣ ግን ጠዋቱኑ ብሩኬ ወደ ዱባይ እንደሚሄድ ማንም አላወቀም ማለት ነው። እስከ ቪዲዮ ፍጻሜ ተመልክተን እንመጣለን ማለት ነው። የትም ሳትሄዱ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ቡም ሻከላካ እንላለን የኔ ፋሚሊ። ስለዚህ አታሳፍሩንም። በተለይ ቤቱ መያዛችሁ እንዳትረሱ። ሁሌ በትቼ ጉሮሬ እንዲህ እስኪደርቅ ድረስ መለፍለፍ የለብኝም ማለት ነው። ለእናንተ ብዬ ነው የመጣው። ስለዚህ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ በጣም ለየት ይላል። የሃይሚዬን ሪአክሽን የምናየው ይሆናል። ቁጭ ብላችሁ ይዩት። በመሃል እየገባው ኮሜንት ወይ ደግሞ አስተያየት እሰጣለሁ ማለት ነው። ስለዚህ ሰብስክራይብ ማድረጋችሁን፣ ቪዲዮን ላይክ ማድረጋችሁን እንዲሁም ቤቱን ሰብስክራይብ ያደረጋችሁ ቪዲዮን ላይክ ሼር ማድረጋችሁ እንዳትረሱ። ኔክስት ቪዲዮ አይተማጣለን። እስከ ቪዲዮ ፍጻሜ አብራችሁን ሁኑ። ሌትስ ጎ ወደ ቪዲዮ። ደውይለት ታነሳለሽ። እሺ ወይኔ ጉዴ ፈላ። ምን አድርጌው ይሆን? ምን ተፈጥሮ ነው? እሺ ደውይለት ሃይሚ። እኔን አወዛገባችሁኝ ሃይሚ። እኔ ምን እየተሰማኝ እንደሆነ አንተ አታውቅም እኮ። እሺ ደውይለት። ማንሳት አለበት። ብሩክ አንሰው፣ በእግዚአብሔር አንሰው። አያነሳም እኮ ሚፍታ አያነሳም። እኔን አስጨነቅሽኝ እኮ ሃይሚ። ምን ማድረግ እችላለሁ? ልፈልገው እንውጣ እንሂድ። የት ብዬ ነው የምፈልገው? በዚህ ከተማ የት ብዬ ልፈልገው? እሺ ቤትም ያውቁ ይመስልሻል? ተጣልታችኋል ካንተ ጋር? እኔ ጋር ብንጣላ ሚፍታ ተጣልታችኋል? እውነቱን ንገረኝ። ብንጣላ ሃይሚ ምንድነው የምታወሩ? እኔ ጋር ብንጣላ ለኔ ቻው ምናምን ይሄንን ለኔ ሰጥቶኝ ናቸው ይሄዳል። እኔ እንጃ። እኔ ምን አውቄ? እኔ ግራ ገባኝ እኮ። ከኔ ጋር ተጣላ። በምን እንጣላለን? ሲጀመር ሚፍታ እየዋሸኝ አይደለም። ለምን ዋሽሻለሁ ሃይሚ? ምን አይነት እናታችሁ ምን ሆነክ ነው? አላራዘም እንጂ የት ይሄድክ ነው? ብሩኬ እስኪ ቀና በል አንዴ። ሃይሚ በቃ በእናትሽ ሳትነግረኝ ለምንድን ነው የምትሄደው? የት ነው የሄድከው? አቡ ዘምቢ እንደምትይ ስለማቅ ነው። በእናትሽ የት ሄድክ ነበር? አልገባኝም። አሰብኩኝ ነገር ነበር እኮ። ምንድን ነው የተፈጠረው? ብሩኬ ለምን እንደማትነግረን? እስኪ ቀና በል አንዴ። ሃይሚ ቀና ብልም ምንም ብላ የሚለወጥ ነገር የለም። በቃ እሺ የተፈጠረው ነገር ምንድን ነበር የሆነው?
ሰረዙት እኮ ለምንድን ነበር በረራዬን ሰረዙት? አስቸኳይ ነገር ነው። አስቸኳይ ነገር ነው የምትሄደው? ምንድን ነው የምትሄደው? አስቸኳይ ነገር እኔንም አወዛገብከኝ ኩብራ። እንኳንም መጣ መጀመሪያ እንኳንም ተራዘመ። ግን ለምንድን ነው ተማረታለህ እንዴ? እኔ ላይ አንተ ብሩኬ ምን እየሆንክ ነው? ምንም እየሆንኩ አይደለም። በቃ እሺ በስነ ስርዓት አውራኝ። ለምንድን ነው የተናደድከው? እኔ ያረኩ ነገር አለ ከአንቺ ጋር አይደለም። በቃ እኔ እንደምታኮርፊ ስለማቅ ነው ጥዬሽ የሄድኩት። በእናትሽ ለምንድን ነው በግልጽ የማታስረዳን? እኔ ምንም አላስረዳችሁም። ከዛስ እኔ እዛ ቴንሽን ሆኜ ልኑር እንዴ? ጭራሽ ለመኖር ነው የምትሄደው? እቆይ ነበር ትንሽ ኃይል የምታየው ነገር አለ። እኔም ድንገተኛ ነው ማታ ነው የተነገረኝ። እኔን እያወዛገባችሁኝ ነው እንዴ? ሚፍታ አንተ ትቀልዳለህ አይደል? እሺ የት ነው የምትሄደው? እሺ የት ነው? ሃይሚ በእናትሽ የምር ደብሮኛል። በቃ መሄድ ልክ ስላልነበረ ነው። እሺ ምን ማለት ነው? መሄድ ልክ አልነበረም። ምን ማለት ነው? እኔ አውቄ ነው ሃይሚ። በቃ በእናትሽ በቃ አውቄ ነው። እሺ ያረኩ ነገር አለ ሃይሚ። አንቺ ሁሉ ነገር የት ነው የምትሄደው? አስቀይሜሻለሁ። እሺ ይሄን ደብዳቤ የሚያጽፍ ነገር ምን አለ? ለራሱ እንደው ታውቀዋል። መጽሐፍም አልነበረብኝም። እንደማያስች ተይ። እሺ ምንድን አሁን ተቀመጥ። ኧረ እኔ ውሃ ልጠጣ ነው። በእናታችሁ አታስጨንቁኝ። በቃ እሺ አታስጨንቁኝ። በቃ እኔ ልጠጣበት። እይ ምንድን ነው የሆነው? ሚፍታ ይሄን ሻንጣ ወስደው አስገባው። እኔ ክላስ አስገባው። ደግሞ ሊሄድ ይችላል። ምን ሆነህ ነው? ሃይሚ በጣም አስቸኳይ ነገር ነበር እኮ። ለዚህ የሚያስኬድ ነገር ምን አለ? ብሩኬ በእግዚአብሔር አስቸኳይ ነገር ነበር ነው። እዛ ድረስ ሄጄ ለፍቼ ነው የተመለስኩት። አይደለም በቃ አስቸኳይ በጣም መሄድ ያለብኝ ነገር አለ። እኔ ለምን ዋሽሻለሁ? ሃይሚ ለምን ምን ያስዋሽኛል? ለምንድን ነው እንደዚህ አይነት ነገር ጽፈህ የምትሄደው? በዛ ላይ አምስቱ ሃይሚ ስለምወድሽ እኮ ነው። ስለምወድሽ እኮ ነው። እሺ እንደዛ ይደረጋል? እኔ ብቻዬን ታያለሽ እንዴ? ቦስ አለ እንዴ? እሱን ተማምኜ እኮ ነው ጥዬሽ የሄድኩት አይደል? ብሩኬ ምን አይነት ጣጣ ነው በእናታችሁ? እንዴ ምን ሆነክ ነው? ምንም አልሆንኩም። በቃ እኮ ማይሆን ነገር እኮ ነው እያወራህ ያለው አይደል? እንዴ ታዲያ ማይሆን ነገር አይደለም። ግማሚ ተይ በቃ። ብሩኬ አንቺ አይገባሽ። የተፈጠረ ነገር አለ ማለት ምንም የለም። ነው አትዋሸኝ። ምንም የለም ሃይሚ። ጨጓሬ ራሱ እየተነሳ ነው። ተናድጃለሁ። ለምን ትናደዳለህ? ምንም ያናድድ ነገር እኮ የለም አይደል እንዴ? በቃ ለበጎ ነው። እሺ እንኳን አልተሳካ። እኔ በጣም ደስ ብሎኛል ስላልተሳካል። እንዴ ምን ማለት ነው? ለአንተ ክፋት አስቤ አይደለም፣ ግን ደግሞ ስለሌለብን ነው። እንዴ አይባልም ሃይሚ፣ እንደዛ አይባልም። እኔ ክላስ አረከው ሚፍታ ሳንጣው ፋሚሊ በጣም ጉድ ነው። እስከ 5 ወር እኮ ነው 5 ወር ነው ቆያለሁ ያለው ዱባይ ላይ ምንም ሳይናገር ሳይመካከሩ ዝም ብሎ ከቤት መውጣት ጥሩ አይደለም አይደል ፋሚሊ? ስለዚህ ጥሩ አይደለም። በቃ ብሩኬ እውነትም ሄዶ ከሆነ ሃይሚ በጣም የምትጎዳው። እኔ ከባድ ላይ ነኝ። እኔ ራሱ በጣም እነሱ ፕራንክ ይሁን ሪል እኔ እኮ ግራ ገባን። ስለዚህ የሃይሚ ደግሞ ከባድ ነው። በጣም ብዙ ነገር ያሳለፈች ልጅ ናት እና ትናንት አብረው ነበረው። አሁን ጠዋት ሌሊት ወጥተው ይሆን አይታወቅ። ቆይ አሁን ምንድን ነው የሚባለው? እኔ ፋሚሊ እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። ሰብስክራይብ ላይክ ሼር ማድረጋችሁን እንዳትረሱ። በድጋሚ ሰብስክራይብ ላይክ ሼር ማድረጋችሁን እንዳትረሱ። ቤቱን መያዛችሁን ወደ የምትለውን በተን ክሊክ እያደረጋችሁ ለምስራላችሁ ቪዲዮ እናንተ ጋር ይደርሳል ማለት ነው። እኔንም ሰብስክራይብ ማድረጋችሁን ቪዲዮዬን ላይክ እያደረጋችሁ ሀሳቦቻችሁን ኮሜንት ሴክሽን ላይ ማስቀመጥ ስላላችሁ እስኪ የሃይሚዬን ሪአክሽን ከዚህ በላይ እንዴት እንየው? እስከ ቪዲዮ ፍጻሜ ቁጭ ብላችሁት ኔክስት ቪዲዮ እስኪ ወደ ቪዲዮ። እሺ ነገረሽ? ምንም የሚናገረው ነገር የለም። አይናገርም። ቡራ አሁን በቃ አንቺ ለምን አትረጋጊም? ምንም በቃ ኖርማል ነው። ደስ ሲል አሁን የሆነ ሰዓት እኮ ልትሄድ ነው ማለት ነው። ተነስ አይደለም ሃይሚ በቃ ተይው በቃ እኔ ይበልጥ እንዳላስከፋሽ ብዬ ነው። ለምንድን ነው የማልወጣው? ነፃነቴን ልትነፍገኝ ነው እንዴ? ምን ማለት ነው? ራስ እንዳልመለከተ አዎ በነገ የፈለገ ታላቅ ብትሆን በረቀሳለሁ። ወይኔ ጉዴ ብሩኬ ምን ልበረቀሰኝ ነው? ወርጭ እኮ ልታራ
ብርጭቆ አንስታችሁ ትላላችሁ፣ ትስቃላችሁ። ብርጭቆ ይዛችሁ ትቀልዳላችሁ ወይ? ይሄ እኮ የሚፈነክት ነገር እኮ ነው አይደል እንዴ? ይሄ ቆርጣን ነው አይፈነ። እሺ ጉዴ ምንድን ነው? ውርውር የምትሄደው ሃይሚ ምን አድርጋ ነው አንተ ትታት የምትሄደው? ብሩኬ እንደዚህ አይነት ነገር አይደረግም። በነገራችን ላይ ለምን ትታት የምትሄደው? እኛንም ሳታሳውቁን ምንድነው የምታደርጉት? ለምን ትሄዳለህ? የኔም ጥያቄ እኮ። ስለዚህ ማድረግ ያለባችሁን ሰዎች ወይ ደግሞ ሐሳቦቻችሁን ለሰዎች ተናግራችሁ አሳምናችሁ ለምን እንደምትሄዱ ከነ ምክንያቱ ማስቀመጥ ትችላላችሁ። ዝም ብላችሁ መሄድ ተገቢ አይደለም እንዴ። እውነትም ይሄ ልጅ ሊሄድ ነበር እንዴ ያመረረው? ቀልድ ነው በሉኝ ብቻ። ብሩኬ እንደዚህ እንዳደረገ እኔ ቀልድ ነው በሉኝ። የሚገርም እኮ ነው በጣም ፋሚሊ ፍላ እንዴ አንቺ ነሽ ችግረኛው። በቃ እኔ እምቢ ተባልኩ አይደል? በቃ አጨቃጨቂ። ለምን ተመለስክ? ለምን ተመለስክ? ቆይና አልገባኝም። ምን እያደረጋችሁ? ለምን ተመለስክ? እኔ አልፈልግም። እኔ እፈልጋለሁ። ጠጪ። እኔ አልፈልግም። እሱ ከገደላችሁ ማለት እኔ ምን እያደረጋችሁ? ምንድነው? አልገባኝም። እኔም በሌሊት አስጨነቀሽኛ ነበር። ከቤኪ ጋር ሆነሽ አልነበር ወይ? መልሽልኝ። አይደለም እኔ እየቀለድኩ አይደለም። አልነበረም ወይ? እሺ በቃ ዞር በል። አልነበረም ወይ? መልሽልኝ እኮ በሱ ተናድጄ ነበር። ልሄድ ነበር እኮ። እሺ እንኳን እሰይ ልሄድ የነበረው በሱ ተናድጄ ነበር ነው። ስሚ እሺ በቃ ለቀቀኝ። በእግዚአብሔር አትሰሚኝም? አይ ለምን ተመለሰ ነው ጥያቄ ሆነብኝ እኮ። በዛ ተናድጄ ነበር ልሄድ የነበረው። እውነቱን ልንገርሽ በሱ ተናድጄ ነው። እስካሁን አልወጣልኝም እንዴ። ሌሊት በሌሊት እየቃዠው እንቅልፌ ላይ ቅዠት እየመጣ እግሬን ይዘሽኝ ምናምን እያየሁ ነው በህልሜ። ለዛ ነው እግሬ ላይ ያለው ፀጉሬ ቀነሰ። ምን እየዋሸ ነበር? እሺ አንተ ምንድን ነው ያሻል? ምንድን ነው ያሻል? ፍራንክ አድርገንሻል። የኔን አይሆንልሽማ። በቃ ያለኔ ችግር ምን እንደሆነ ንገረኝ። በማይቀልዳ ሰዓት ነበር ፍራንክ ማድረግ አለበት። ቁርስ ብቻ ልንበላ ነው። ኧረ ይሰራል። ልቀቀኝ በእናትህ። ያዝ ሆድ ነው የሚያሳስበው። አንተ ሆድ ነይ ላሳይሽ። ምንድን ነው የምታሳየው? ዛሬ ለፍተንበታል። 3 ነው ምናምን ካሜራ 4 ነው 3 ካሜራ ቁጭ አድርገን። ለማንኛውም እዛ እስቲ አንድ ላይ እኔ ክፍል 2 አለ። ይሄን ቪዲዮ ስታዩ ነው የምትገረሙ። እኔ መግቢያ ጋር 1 አለ 3 እኔ ለሰባት ጎብዩ አይ ፋሎ ደግሞ አምሮብሻል። እንጂ አይሚ ውሰጂ። ውይ ነበረው እንዴ? ተው ጌታን ሶፋ ይበሰብሳል። ኧረ እኔ አውቄ ነው እንዳትደፋብኝ። ምንድን ነው? ኧረ ምንም። ደህና ደሩ። ማን ነው ደህና ዋሉ? አባቴ ለፍራንክ አየህ ልበቀልሽ ስለ እኔና እሱ አንተማመንም። ሂድ ግባ እባክህ ተኛ። አልጨረስከውን እንቅልፍ እኔ በሰላም እንደማተኛ ቃል እገባልሃለሁ። በእውነት አይደል? ቁርሷን ነገር በሰላም አትውልም አታድርም። እንበቀለዋለን። እሱን ለቀልድ የሚሆነኝ እሄዳለሁ አትበለኝ። በእግዚአብሔር እንበቀለዋለን። እሺ እንዴ ለምንድን ነው የምትሞቺው? እሄዳለሁ አትበለኝ እንዴ ምን ማለት ነው? ይሄ ራሱ አንድ ፈተና እኮ ነው። ያወረድክ ነው ራስህ ላይ አንድ ቀን ትተኸኝ ትሄዳለህ። የምር ተው እንደዚህ አይባልም። በራስ ላይ ሟርት ነው። አዎ ሟርት ነው የምር። ኧረ አይደለም፣ እውነት ሟርት አይደለም። ስሚኝ ቅመሜ፣ ለማንኛውም አግኝቼሻለሁ አይደል? አዎ ግን በቃ በሌላ ነገር ብያችሁ ነበር እና ይሄ ነገር አሳማኝ አይደለም፣ ፕራንክ ሊሆን ይችላል ብያችሁ ነበር መጀመሪያ ላይ። ስለዚህ ፕራንክ ነው ማለት ነው። እኔ እኮ ብርጭቆን ሲያነሳ ያኛውም እኔ ታላቅ ብትሆን በረክስ ነበር። የሚገርም ነው። የዛሬ ቪዲዮ ፋሚሊ ፕራንክ ሆኖ ታይቷል ማለት ነው። ኔክስት በሌላ ቪዲዮ ተመልሰን እንመጣለን። የሚያዝናና በጣም ብሩኬና ልጅ ያደረጉት ነገር ከባድ ነው። የሀይሚዬ ራኪን እኮ ደንግጣ ነበር ሲስቁ ምናምን ጭራሽ ልጣሉ። አረ ሮማንቲክ ድራማ አናዘር ሌቭል ኢቻዘር ቱጌዘር ይላል። በጣም የሚገርም ቪዲዮ ነው። ፋሚሊ አብራችሁ ስለነበራችሁ አመሰግናለሁ። በሌላ ቪዲዮ ተመልሰን በጣም ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ሼር ማድረጋችሁንም እንዳትረሱ። ደህና ሁኑልኝ። ቻው